ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ የመጣሁበት ጉዳይ ብዙዎቻችሁን ያስደስታችኋል ብዬ አላምንም፣ ግን ደግሞ አስደሰታችሁም አላስደሰታችሁም ዛሬ በቃ ወስኛለሁ፣ ልናገር ቆርጫለሁ ማለት ነው። ምክንያቱም ተናድጄበት ዛሬ እናገራለሁ ነገ እናገራለሁ እያልኩኝ ብቻ በጣም ብዙ ጊዜያቶች አለፉ ማለት ነውና እውነት ነገ ምን እንደሚሆን አላቅም፣ እግዚአብሔር ነው የሚያውቀው። ግን በቃ ዛሬ መናገር አለብኝ ብዬ ወሰንኩኝ። ለምን እኔ ሁሌ እየተበሳጨው ሁሌ እየታመምኩ እኔ ለምን እመለሳለሁ? እናንተ ህመሜን አታዩልኝም። እና ግን ምንድነው ደግሞ የሚያጽናናኝ ምን አለ መሰላችሁ? ምናልባት እኮ ባለማወቅ የሚያደርጉ ሰዎች ደግሞ ይኖራሉ የሚለው ነገር ያጽናናኛል። ስለዚህ ቢያንስ ለነሱ እንኳን መድረስ አለበት ይሄ መልእክት ብዬ አሰብኩኝ ማለት ነውና አውቃችሁ የምታደርጉት ያው ዛሬ ያበሳጫችኋል፣ ምንም ጥርጥር የለውም። ግን አትናደዱብኝ፣ ለምን እውነቱንም እናንተም ስለምታውቁት ማለት ነው። ያላወቃችሁ ደግሞ በእርግጠኝነት ይቅር በለን ብላችሁ ፊታችሁን ወደ አምላካችሁ እንደምታዞሩ አልጠራጠርም ማለት ነው። እሱ ምንድነው በተለይ ማለት ነው በክብረ በዓል ሲኖር ሰልፊ የምታርጉ ሰዎች፣ ስልካችሁን ይዛችሁ ታቦተ ሕጉን የምትቀርጹ፣ ፎቶ የምታነሱ፣ ቪዲዮ የምታነሱ ሰዎች እናንተን ይመለከታል ማለት ነው። እውነት ለመናገር እኔ በፊት አይደለም ታቦተ ሕጉ ወጥቶ አይደለም በሰንበት ትምህርት ቤቱ የሚቀርበው ዝማሬ ላይ እንኳን በጣም ብዙ እልልታ፣ በጣም ብዙ ድምጽ የሚዘምር ምእመኑ ማለት ነው፣ በጣም ብዙ ጭብጨባ ነበረው። አሁን አይደለም ምእመኑ ጋር የሚደርስ ለሰንበት ተማሪው የሚደርስ ጭብጨባና ዝማሬ አይደለም፣ ታቦተ ሕጉ እንኳን ሲወጣ የሚያጨበጭብ የለም፣ እልል የሚል የለም፣ የሚሰግድ የለም። እውነቴን ነው የምላችሁና በጣም ነው ይሄ ነገር ከቀን ከጊዜ በጣም እየባሰ ነውና ድፍረታችን በጣም ቅጥ እያጣ ነው የእውነት ለመናገር ማለት ነው። ኢቭን በቃ ሰልፊ እስከመነሳት ድረስ ማለት ነው ከታቦቱ ጋር እንደዚህ ምናምን እየተባለና ይሄ ነገር በጣም ያሳዝናል፣ በጣም ያማል። በማወቅም ባለማወቅም ያደረገን ሰዎች እግዚአብሔር ይቅር ይበለን። ግን ብናቆመው ጥሩ ነው ብዬ እላለሁኝ። ታቦተ ሕጉ ኦኬ፣ አሁን ለምሳሌ ቅዱስ ገብርኤል ክብረ በዓል የዋለው እሁድ ቀን ነው፣ እግዚአብሔር ይመስገን። ግን ቤተክርስቲያን አሁን ለምሳሌ በተለይ በውጭ ላለ ነው ከሰኞ እስከ አርብ ባለው ጊዜ ውስጥ እኮ ከዋለ ብዙ ጊዜ ታውቃላችሁ ታቦት የሚወጣው ቅዳሜ ወይ እሁድ ነው። ኖርማል ቅዳሴ ተደርጎ ነው ሰው የሚሸኘው። ለምን ታቦተ ሕጉ ሲወጣ እኛን ለመባረክ ነው አይደል የሚወጣው፣ እንድንባረክ እንድንቀደስ። በአመት እንኳን ቤተክርስቲያን የማይመጡ ሰዎች ታቦተ ሕጉ ይወጣል የተባለ ቀን የሚመጡ ሰዎች አሉ። ስለዚህ ታውቃላችሁ ቤተክርስቲያናችን መፈናፈኛ የላትም፣ በጣም ጢም ነው የሚለው ማለት ነው ውጭ ድረስና ያ ሁሉ ተደርጎ ግን የመጣ ነው ለመባረክ ሳይሆን ሰልፊ ለማንሳት ከሆነ የእውነት በጣም ያሳዝናል፣ በጣም ልብ ይሰብራልና እባካችሁ ከዚህ ድርጊታችን እንቆጠብ እላለሁኝ። ሌላው እናንተ በተለይ ቪዲዮ ይዛችሁ የምትዞሩ ሰዎች ማለት ነው በምን ምክንያት እንደምታረጉት አላቅም፣ ግን ቤተክርስቲያን ስለምትናፍቃችሁ ወይም ደግሞ በቃ ትዝ ሲላችሁ እያያችሁ ያንን ሞሜንት ለመጠቀም ለማየት ምናምን ብላችሁ ነው ብዬ አላምንም። ከተሳሳትኩኝ አርሙኝ፣ ይቅርታ ጠይቃችኋለሁ ለሱ። ግን ስልካችን ላይ የሚቀመጥ ቪዲዮም አይደለም። ያቺ ሰዓት ስታልፍ ሌላ ነገር መነሳት ወይ የሆነ ነገር ማድረግ ከፈለግን ቀድመን ቦታ ይዛል ብለን ምንደልተው ምስል እሱ ነው ማለት ነውና ምንም ጥቅም የለውም ማለት ነው። እንደዛ ሳንባረክበት፣ ሳናመሰግንበት፣ እልል ሳንልበት፣ ምስጋና ሳናቀርብበት ለፎቶ ብለን ያደረግናቸው ነገሮች መልሰው ስልካችን ላይ እንኳን ተቀምጠው ምንም አያረጉልንም። እመለውን ነገር ተረድታችሁኛል ብዬ አስባለሁና እባካችሁ ለመባረክ እስከመጣን ድረስ በረከታችን አይለፈን፣ አይሄድብን፣ አይቅርብን በረከታችንና ሌላው ደግሞ በጣም የሚረብሸው እናንተ ሰልፊ የምታረጉ ሰዎች፣ ሰልፊ ነው የሚባለው ስልካችሁን ይዛችሁ የምታነሱ የምታዩ ሰዎች ማለት ነው። እባካችሁ እኔ ለምሳሌ እኔን ራሴ እንደምሳሌ ብወስድ ቤተክርስቲያኔ ውስጥ እኔ በማደርገው አምልኮ በማደርጋቸው ነገሮች ሁሉ ዲስትራክት መሆን አልፈልግም። በየሰው ካሜራ ፊት ለፊት እንዲ እየዞረ መረበሽ አልፈልግም። እኔ ብቻ አይደለሁም፣ ብዙ ሰዎች እንደዛ አይነት ስሜት አላቸው፣ መረበሽ የማይፈልጉ። እናንተ ያንን ስታረጉ ራሳችሁን እንኳን አታስገቡ። ዝም ብላችሁ ሰውን ፍቃድም አትጠይቁትም፣ ምንም አትሉትም። እንደራሳችሁ ዕቃ ነው እንትን የምትሉት የምትቀርጹት ማለት ነውና
በጣም ነው ይሄ የሚረብሸው። እኔ አሁን በቃ ቦታ እየለቀኩ እየሄድኩኝ ነው፣ ንገሪኝ ካላችሁ እውነቱን ማለት ነውና እባካችሁ ይሄንን አታድርጉ። ግን ይቀርልን እንፈልገዋለን የምትሉ ከሆነ ደግሞ የሰንበት ትምህርት ቤቱ የራሱ የሆነ ሶሻል ሚዲያ አለው። እሱን ፎሎ አድርጋችሁ እዛ ላይ ማየት ትችላላችሁ። የግድ ማየት አለብን ካላችሁ ማለት ነው። ይመስለኛል ሶሻል ሚዲያ የሚከፈተው ሰንበት ትምህርት ቤቱ እነዚህ ነገሮች ለምእመኑ ደስ ብሎት ማየት የሚፈልግ ሊኖረው እንዲፈልግ ከሆነ ያንንም ማየት እንዲችልበት ይመስለኛል። እርግጠኛ ሁኜ መናገር ባልችልም እና እባካችሁ አትረብሹ። ለመባረክ እስከመጣችሁ ድረስ ከሩቅ የምትመጡ አላችሁ፣ በሌሊት የምትመጡ አላችሁ፣ ብዙ ስትራግል አድርጋችሁ የምትመጡ ሰዎች አላችሁ። ለዛ ቀን ብላችሁ ልባረክ ብላችሁ መታችሁ ያንን ሁሉ ድካማችሁን ያንን ሁሉ በረከታችሁን ግን በሰልፊ አታጥፉት፣ አታባክኑ ትላለው። ካስቀየምኳችሁ ይቅርታ አድርጉልኝ። የተሰማኝን ግን በቃ ዛሬ ስለተናገርኩኝ በቃ የሚወጣልኝ ይመስለኛል ማለት ነው። ስለዚህ አመሰግናለሁ። መልካም ቀን። ቅር አይበላችሁ።